አጋፋሪ እንደሻው በስብሐት ገብረ እግዚአብሔር 567 ከተሰኘ የአጫጭር ድርሰቶች መድብል የተወሰደ። ትረካውን ከወደዱት ቻናላችንን ትረካ ቲዩብን ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግ ለወዳጆቹ በማጋራትና አስተያየቶን ኮሜንት ላይ በማስቀመጥ ያበረታቱን። ሞትና አጋፋሪ እንደሻው። አጋፋሪ እንደሻው የትም ቢሄዱ የሳምንት ስንቅ ተጭኖ የሚከተላቸው በቅሎ ነበራቸው። አጋፋሪ እንደሻው ከአደባባይ፣ ከችሎት፣ ከቤተክርስቲያን ወይም ከጉዞ ሲመለሱ ገና ከበቅሎ ሳይወርዱ አሽከሮቻቸውን ሰፈር ደህና ነው ይሏቸዋል። ደህና፣ ሁሉም ደህና ነው ይላሉ ለማረጋገጥ። ደህና ነው፣ ብቻ የወይዘሮ ደብሪቱ ልጅ ራሴን አመመኝ ብላ ተኝታለች። በሉ ደህና ቆዩኝ ይሉና ውልቅ። አጋፋሪ እንደሻው ወንድማቸው ግራዝማች አየለ ቤት ሄዱና አሁንም ከበቅሏቸው ሳይወርዱ አሽከሮቹን ሰፈር ደህና ነው ይሏቸዋል። ደህና፣ በሰፈሩ የሞተ የለም? ኧረ የለም። የታመመም የለ? ኧረ የለም። መርዶ የሰማም የለ? ብቻ የልጅ ገላጋይ እህት ድሮ የፈቷቸው ባላቸው ሞተዋል ተብሎ ለቅሶ ተቀምጠዋል። በሉ ደህና ሁኑ ይሉና መንገዳቸውን ይቀጥላሉ። እንዲህ ሲሉ አጋፋሪ እንደሻው ሞትን ሲሸሹ 66 ዓመት ሆናቸው። አንድ ዓርብ ዕለት ከሰፈራቸው ሸሽተው ወዳጃቸው ደጃዝማች ዳኛቸው ግቢ ሄዱና አሁንም ከበቅሏቸው ሳይወርዱ ሰፈር ደህና ነው አሉ። ደህና አሏቸው የደጃዝማች አሽከሮች። የሞተ የለም በሰፈሩ? ኧረ የለም። የታመመም የለ? የለም። መርዶም አልተሰማ በሰፈሩ? የለም። ደግ አሉና ከበቅሏቸው ወርደው ሲገቡ ደጃዝማች እየተቀበሏቸው እንደ ልማዳቸው ትንሽ ቀለዱባቸው። ዛሬ ደግሞ ምን እግር ጣለ? በሰፈርህ ሞት ብቅ አለ እንዴ? አሏቸው። ተወኝ እባክህ ስሙን አትጥራብኝ አሉ አጋፋሪ እንደሻው። ኧረ ለመሆኑ እዚህም አለ ቢሉህ የት ትሄድ ነበር? ወደ አንዱ ጋ። እዚያም አለ ቢሉህስ? ወደ ሌላው ጋ። የሳምንት ስንቅ ይዣለሁ። ቢያስፈልግ ውጭ እያደርኩ አሽከር ልኬ ማስጠየቅ ነው። አንዴ እኮ 3 ሳምንት ሙሉ በድንኳን እንጦጦ አፋፍ ላይ ተቀምጫለሁ። ምን እየበላህ በል? ከቤት ስንቅ እየተላከልኝ እና እንዲህ እየሸሸህ ተዘልቀው ይመስልሃል? ይኸው እስካሁን ዘልቄዋለሁ። እና እስከ መቼ ሸሽተህ ትችሏለህ? እስከ ተቻለኝ፣ እንዲያውም አሁን መሄዴ ነው ብለው ብድግ። አጋፋሪ እንደሻው ወዴት? እንጃ፣ ግን መሄዴ ነው። አሁን መጥተህ አሁን መሄድ ምን ይባላል? አይ ቀፈፈኝ ባክህ፣ ሞት አለኝ። ሞትም በሽታም መርዶም የለ በሰፈሩ። አይዞህ አረፍ በል። አይ የለም እሄዳለሁ። እሺ ጠላ ጠጥተህ ትሄዳለህ፣ ቁጭ በል። ተው ብሄድ ይሻላል። አረፍ በልና ትሄዳለህ አልኩህ እኮ። አጋፋሪ እንደሻው እየቀፈፋቸው ተመልሰው ተቀመጡ። ጠላው መጣ። ሁለቱም ወዳጆች ዋንጫቸውን ይዘው ፉት አሉ። ግሩም ጠላ አሉና እንደገና ተጎነጩ። አጋፋሪ እና ትናላቸው ደጋግመው በኃይል ሲስሉባቸው ጊዜ ትናለህ እንዴ አሏቸውና ወዳጃቸው ንሳ ማነህ? ውሃ አምጣ ቶሎ። ውሃው እስኪመጣ የትንታው ሳል ባሰባቸው። ጨነቃቸው። መተንፈስ አቃታቸው። ፊታቸው ተለዋወጠ። ውሃውን መጠጣት አልቻሉም። በመጨረሻ ትንፋሻቸው ከንቱ ከንቱ ያ ሁሉ ሽሽት አሉ። አጋፋሪ እንደሻው በብዙ ሕዝብ ታጅበው የመጨረሻውን ጉዞ ወደ ጊዮርጊስ ጓሮ ሲጓዙ የጭን በቅሏቸውም የሳምንት ስንቅ የተጫነ በቅሏቸውም ተከትለዋቸው ነበር።
አጋፋሪ እንደሻው ሞተው ሰዎች እየተላቀሱ እንባ በዋንጫ እየተራጩ ሊቀብሯቸው በመሶብ ውስጥ የወሳንሳ ተሸክመው ሲወስዷቸው ከመቃብር እንደደረሱ አጋፋሪ ከተጋደሙበት ብድግ ብለው የመሶቡን ክዳን ከውስጥ ብርግድ አድርገው ከመሶቡ ብቅ ሲሉ ሞት ዘወር ብሎ ጦሩን ሲወረውርባቸው እሳቸው የመሶቡን ክዳን እንደ ጋሻ እየመከቱበት ዘለው በቅሏቸው ላይ ወጥተው ሲጋልቡ ሞት የምናውቅብሽ ጉግስ ጨዋታ እያለ የስንቅ በቅሏቸው ላይ ወጥቶ እየጋለበ ሲያሳድዳቸውና መክት ሲላቸው እሳቸው ዘራፍ እንደ ሸዋ አባ መክት ሽሽት ጋሻው ከሞት ይመክት ዘራፍ ብለው እየፎከሩ ዞረው በመሶቡ ክዳን ሲመክቱ እሱ ደግሞ ከፊት ፊታቸው እየጋለበ እሳቸው ጦር ወርውሮ ማጅራቱን ሲወጉት ድንገት የአክሱምን ሐውልት ሆኖ የቆምና በወፍ ቋንቋ በተረት ዜማ ሞት የያሬድን ቅዳሴ አፈነ፣ የካሌብን አክሱም አሳለፈ፣ በጊዜ ወንዝ እያንሳፈፈ አንተንም 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 ይላቸዋል። አጋፋሪ በበቅሏቸው እየተንሳፈፉ ትተው ትልፍ ሲሉ የላሊበላን ቤተ ክርስቲያን ሆኖ ቆሞ ይቆያቸውና አሁንም በወፍ ቋንቋ በተረት ዜማ ሞት ጠራቢውን ንጉሥ ሸፈነ፣ የዛጉዌንም ሮሃ አሳለፈ፣ በጊዜ ወንዝ እያንሳፈፈ አንተንም 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 ይላቸዋል። ብንን ሲሉ ከሕልማቸው አጋፋሪ እንደሻው ዘብሔር አዲስ አበባ ሞትን ሸሽተው ከቤታቸው ውጭ ሲያድሩ የሚያዩት ተመላላሽና ተመሳሳይ ሕልም ነው። እንግዲህ ይሄ ለአንድ ሕልም አዋቂ ቢያጫውቱት ታዲያ የሕልሙ ፍቺ ከሞትክ በኋላ እንጀራ ትበላለህ ማለት ነው ብሏቸዋል። የፍቺው ፍቺ ግን ለእኔ ምስጢር ነው። አጋፋሪ ይህን ሕልማቸውን ከነመመሳሰሉና ከነመለዋወጡ ለብዙ ዓመታት ካሰላሰሉበት በኋላ የቅርብ ወዳጆቻቸውንና ዘመዶቻቸውን ሁሉ አንድ ባንድ እንዲህ እያሉ አስማሏቸው። ቀድሚያችሁ የሞትኩ እንደሆነ ኑዛዜ ይህ ነው። ስትገንዙኝ እንዳታስሩኝ፣ በጨርቁም እንዳጠቀልሉኝ፣ በጥጡም እንዳትወታትፉኝ፣ እንዲሁ ብቻ ለበስ አርጉኝ። አንዳንዶቹም ውስጡን እየሳቁባቸው፣ አንዳንዶቹም ውስጡን እያዘኑላቸው እሺ አሏቸው። የቅርብ ወዳጃቸው ደጃዝማች ዳኛቸው ግን እንደ ልማዳቸው እየቀለዱባቸው ልክ ለመተኛት ጋደም ያልክ ይመስል አሏቸው። አሁን አሉ አጋፋሪ፣ ምናልባት መገላበጥ ቢያሰኝህ እንደ ልብህ እንድትገላበጥ። ምን አባክንስ አንተ መናጢ አሉት ሞትን አጋፋሪ። እኔ እንደሻው ብትይዘኝም በሚገባ አልፍቼህ ነጭ ላባ አስረጭቼህ ሳበቃ ነው። ዝም አላቸው መናጢው። አይደለም አሉት። ፈገግ አለ። ገና በልጅነቴ ኩፍኝ ሆነ ስትመጣ የጀመርኩ ሳመልጥህ ገና አሁን ደረስክብኝ አንት ጥፍራም። ዝም አለ ጥፍራሙ። 66 ዓመት ፈጀብህ አንት ጅራታም። ዝም አለ ጥፍራሙ ጅራታም። ድሮውንስ ጅል አይደለህ ቀንዳም። ዝም አለ ጥፍራሙ ጅራታም ቀንዳም። አፈር ብላ ኮቴያም። ዝም አለ ያ ጥፍራሙ ጅራታም ቀንዳም ኮቴያም። ዝም ፍጥጥ። መሸነፍህ ሲገባ ጊዜ የወዳጄን መልክ ለበስክ፣ መምጫ ሲጨንቅህ ጊዜ ትንታ ታህል ኢምንት ነገር ውስጥ ገብታ አደፈጥክ። ዝም እንደ መቃብር እንጂ እንደ ወንድ ፊት ለፊት ለመምጣትማ የወንድ አሞት ከየት አምጥተህ ለራስህ ጅል የጀልክ ጅላጅል። ዝም ፍጥጥ እንደ ሬሳ። አሳዳጊ የበደለው ባለጌ ባትወድ በእፍረት በሞትክ። ከት ብሎ ሳቀ መልአከ ሞት። አጋፋሪም ከት ብለው ሳቁ። የገዛ ነገራቸው ሆዳቸውን ከርክሯቸው። የማይቀርልህን እንግዳ አጥብቀህ ሳመው ነው የምትሉት እናንተ ሀበሾች አላቸው ያ አሳዳጊ የበደለው ባለጌ። ነው ምንለው አሉት ራሳቸውን እየነቀነቁ ትክ ብለው እያዩት። መልኩ ይህን ያህልም አያስጠላም ለካ ይህ ሞት የሚሉት ነገር። ታዲያ አጋፋሪ ለምን ይህን ያህል ጠሉት? መስሎሃል የማይቀር እንግዳ የሆንክ አሉት በልባቸው።
ሰማይ ቤት መግቢያው እደጀ ሰላሙ እስክንደርስ ባላመልጥህማ እውነት እኔ እንደሻው አይደለሁማ። አጋፋሪ እንደሻው የጭን በቅሏቸውንም የሳምንት ስንቅ የተጫነ በቅሏቸውንም አስከትለው በብዙ ሕዝብ ታጅበው የመጨረሻ የተባለውን ጉዞ ወደ ጊዮርጊስ ጓሮ ሲጓዙ አንድ ነገር አስተዋሉ። ሬሳው ለፍትሃት በቆመ ቁጥር መልአከ ሞት መጣሁ ብሎ ለሽንት ዞር የሚል ይመስል ይሄድና ፍትሃቱ አልቆ ልክ ሬሳው እንደገና ሲነሳ ይመለሳል እና ሬሳው ቆሞ ለስምንተኛ ጊዜ ሲፈታ ልክ መልአከ ሞት መጣሁ ብሎ ዞር እንዳለ አቡነ ተክልዬ ከተፍ በአንድ እግራቸውና ባለባበሳቸው እንዲሁም በጺማቸው አወቋቸው። አጋፋሪ ክርስትና ስሜ ተክለ ሃይማኖት ስለሆነ ይሆን? አሁን ታዲያስ ሞክሼ ቢሉኝስ ብለው ሲያስቡ ታዲያስ ሞክሼ አሏቸው። ብፁዕ አባታችን ሆይ ተነስቼ እጅ እንዳልነሳው ነገሩ እንደሚያዩት ነው። ማን እንደሆንኩ ቢያውቁ ግን እጅ ሊነሱኝ ባላሰቡ አሉ አቡነ ተክልዬ። አቤት ፈገግታቸው ውስጥ የሚጫወተው ሳቅ! ማን ነውታ? አይ እንደው አንቱታውንም ባልጫኑብኝ እኮ ማነህ አሉ አጋፋሪ የፈገግታው ሳቅ እየተጋባባቸው። እንደ አገሩና እንደ ዘመኑ ስሜ ይለዋወጣል። እንግዲህ በዚህ አገርና በዚህ ዘመን ስምህስ ማን ይባላል? ቆሪጥ። በስመ አብ ወወልድ ወመንፈስ ቅዱስ። አይዞ አይፍሩ አይፍሩ አሉና ከት ብለው ሳቁ አጋፋሪ። እኔ እንደሻው ነኝ ቆሪጥን ምፈራ? አጼ እንትናን መሰልኩ እንዴ? ይልቅስ ንገረኝ እስቲ ለምንድን ነው አቡነ ተክልዬን መስለህ የመጣኸው? ቆሪጥ ተራውን እየሳቀ ይልቅ ለምንድን ነው እሳቸው እኔን መምሰላቸው አለ። ለዚያውም እኔ ያለኝ እግር ይሄኛው፣ እሳቸው ያላቸው እግር ያኛው ነው። እሳቸው ሲጠመጥሙ ወደ ቀኝ፣ እኔ ስጠመጥም ወደ ግራ ነው። የእሳቸው ጥምጥም ጨርቅ፣ የእኔ ግን ብሎ ወደ ጥምጥሙ ቢያመለክታቸው ለካ ዘንዶ ነው የጠመጠመው። ብቻ እሱን ሌላ ጊዜ ልንጫወተው እንችላለን አለ ቆሪጥ። አሁን የመጣሁት ለእኔም ደርሶም የሚበጅ አንድ ጉዳይ ላማክረው ብዬ ነበር። አጋፋሪ ዝም ብለው ቆዩ። እድሜውን ብቀጥልሎ ምን ያረጉልኛል? አጋፋሪ ሬሳ ባይሆኑ ልባቸው በድንጋጤ በቆመ፣ ቀጥሎም በደስታ በዘለሉ፣ ቀጥሎም ቆሪጥን አቅፈው በሳሙት። ግን ጆሮአቸውን ለማመን እየፈለጉም ኩምታውን ስለፈሩ ምን አልክ አሉት ለማረጋገጥ። እድሜውን ብቀጥልሎ ምን ያረጉልኛል? የፈለከውን አሉት ባጭሩ። ኧረ የልቤን ማን ነገረህ እያሉ ውስጥ ውስጡን። ሀብቶን በሙሉ ይሰጡኛል? ውሰደው። ሚስቶን ብፈልግስ? መርቄልሃለሁ፣ ብቻ እድሜን ቀጥልልኝ። ነብሶንም ይመርቁልኛል? አጋፋሪ ለአንድ አፍታ አሰቡና ነፍሴንማ ከወሰድክ ምኑን እድሜ ቀጠልክልኝ አሉት። እድሜውን ከጨረሱ በኋላ እኮ ነው ነፍሶን የሚሰጡኝ። ረጅም እድሜ ቢሰጡ ነፍሶን ይሰጡኛል። በምኖርበት ዘመን ግን ነፍሴ ራሴ ናት። እንዴታ? እንግዲያው ውሰዳት። ምን ነው ያለ ማመንታቶ፣ ያለ መከራከሮ? ከሕይወት ከሞት ሲሉኝ ሕይወትን መምረጤ ይቀራል? እና ሕይወት ምንድን ነው? መኖር ነዋ። መኖርሳ ምንድን ነው? ምኑን አውቄ ብለህ። ሲኖሩት ግን ይጥማል፣ ማር ማር ይላል፣ ሽቶ ሽቶ ይላል፣ ሙቀት ሙቀት ይላል፣ ኑሮ ኑሮ ይላል። በኑሮ ለመቆየት ያለኝን ሁሉ እከፍላለሁ። የሚቀበለኝ ባገኝ የሌለኝንም እከፍላለሁ። የማያወላውድ የማያመነታ ሰው ገና ዛሬ ገጠመኝ አለ ቆሪጥ አድናቆት በተቀላቀለበት የትዝብት ፈገግታ። ግን እድሜ መቀጠል ትችላለህ ወይ? እችላለሁ፣ ግን እኔና እርሶ ውል መግባት ይኖርብናል። በላ ቶሎ እንግባ ወዳጄ፣ ከዘገየን መቃብር መግባቴ ነው። እኔ ዛር ነኝ፣ አልፎ አልፎ ዛር ፈረስ ይሆኑኛል። እሺ ቶሎ እሺ አሉሳ፣ ቢያስቡበት አይሻልም? እድሜን ሙሉ አስቤበታለሁ። መሞት አልፈልግም፣ መኖር ነው የምፈልገው። ሌላው ትርፍ ነው።
አጀብ ነው። ይልቅ የምታረገውን አርግና ቶሎ አስነሳኝ። ከሞት ጋር ጉግስ መግጠም ይኖርብኛል። ብቻዬን ከገጠምኩት ወይ አሸንፈዋለሁ ወይ ያሸንፈኛል። እርስዎ ካገዙኝ ግን ያለ ጥርጥር አሸንፈዋለሁ። እንዴት ላግዝህ? ግራ ጎኖን ያውሱኝና ከግጥሚያው በኋላ መልስልዎታለሁ። የተሸነፍክ እንደሆነስ? ይስሙኝ አጋፋሪ፣ እኔ ቆሪጥ ቀኝ እጅ እሆናለሁ፣ ወርዋሪ። እንኳን ጦርን የመሰለ ግዙፍ ነገር ቀርቶ ጨረር ወይም ጮራ ወረውራለሁ። መመከቱን ደግሞ በዚህ በግራ ጎኖ መከታለሁ። የእንደሻውን ምከታ የማን ወርወራ ይበግረዋል? ዘራፍ አባ መክት አሉ አጋፋሪ። ብቻውን ሆነው 66 ዓመት ሙሉ አመለጡት። ከዚያ የበለጠ አናመልጠውም? ኧረ የትና የት አሉ አጋፋሪ። የዕድሜያቸው ርዝመት የትና የት ደርሶ እየታያቸው አጋፋሪ ውስጡን እንደ ትንሽ ልጅ በደስታ ዘለሉና ድንገት ቀጥ ብለው እየቆሙ ሰማህ ወይ ቆሪጥ አሉት። ይህን ጉግሱን ሞት ቢያሸንፈንስ? አይ አያሸንፈንም፣ ሊያሸንፈንም አይችልም። እሱማ የታወቀ ነው። እንዲያው ለነገሩ ማለቴ ነው እንጂ ቢያሸንፈንስ? ያኔማ ግራ ጎኖን ለሞት መልቀቅ ይኖርብኛል። አጋፋሪ ሊናገሩ ሲሉ በእጁ ምልክት እየገታቸው ይቆዩኝ ልጨርስ አለ። እኔ ከተሸነፍኩ አቡነ ተክልዬ ይመጡና የእርሶን ቀኝ ጎን ተውሰው ሞትን ሰንጠረዥ ይገጥሙታል፣ ይረቱታል። ይዞት የነበረውን ግራ ጎኖን ይለቃል። እሳቸው ቢሸነፉስ? አሉ አጋፋሪ ያቆለቆለችውን የተስፋቸውን ፀሐይ ጨለማ ሊውጣት እየቃጣ። አይሸነፉም፣ ተሸንፈውም አያውቁም። ግን እኮ ግጥሚያ ካለ ማሸነፍም መሸነፍም አለ። ቢሸነፉስ? ያኔማ አለቃ ገብረሃና ይመጡና ሞትን ይሟገቱታል፣ ይረቱታል። እርሶ ነፃ ወጡ ማለት ነው። እሱ ቢረታቸውስ? ተረተው አያውቁማ። ኧረ ለነገሩ ማለቴ ነው። እንደው ቢረታቸውስ? ያኔማ መምህር ኢየሱስ ይመጣና ሞትን ግብ ግብ ይገጥመዋላ። ጌታዬ ይጥለዋል፣ የታወቀ ነው። ግን ትግሉ 2 ቀንና 2 ሌሊት ቀጥሎ 3ኛው ቀን ሲነጋጋ ነው የሚያልቀው። ስለዚህ እርሶ ያን 2 ቀንና 2 ሌሊት በሞት እጅ መቆየት ይኖርቦታል መቃብር ውስጥ። አጋፋሪ በሕይወታቸው እያሉ ለጓደኛቸው በጠጅ በጨዋታ ሰዓት የሚደረድሩላቸው የበገና ስልት ናፍቆቱን ለብሶ ትዝ አላቸው። ሰማይን ያህል ዳገት፣ መቃብርን ያህል ቁልቁለት፣ እንዲያ ስንደክም ስንታክት። እንደ ገበጣ ጨዋታ ይቁጠሩት አለ ቆሪጥ። እርስዎ እንግዲህ አንድ ይጠጠር ነዎት። ለጊዜው ሞት ከወጋው ጉድጓድ ውስጥ ስለገቡ እኛ ዞረን በሌላ ጠጠር እስክናወጣው መታገስ ይኖርቦታል ማለት ነው። አሁንም ሞት ያሸንፋል እንበል። ኧረ አንበል። በስመ አብ ወወልድ ወመንፈስ ቅዱስ። ኧረ ለነገሩ ለጨዋታው ማለቴ ነው አላቸው ቆሪጥ በአሽሙር ሲነካቸው። በትግሉ ሞት ቢጥል ደግሞ እርሶ የሞት ጠጠር ሆኖ ጨዋታው ይቀጥላል። ጨዋታውን እኮ ዕድሜውን ሙሉ ሲጫወቱት ኖረዋል። አይፍሩ። በሞት በኩል ሆነው ብዙ ጊዜ ተጫውተውታል። እኔ እንደሻው በጭራሽ። ሳይታወቁ ነው እኮ። በጭራሽ ስልህ ጤናማ ሊያዘው። ለፋሲካ በጋርደው ወይም ማሳረደው አያውቁም? አሳምሬ እንጂ። ኧረ ለቅዱስ ዮሐንስም ለመስቀልም ለጥምቀትም ኧረ ላዘቦት ቀንም። ታዲያ በጉን ገደሉት ወይም አስገደሉት። የሞት እጅ ሆኑ ማለት ነው። ወይ ጉድ አሉ አጋፋሪ የሚሉትም ቢያጡ። ቅጠል ሸምጥጠው ሳር በጥሰውም ያውቃሉ። ቅጠሉም ረገፈ ሳሩም ደረቀ አሉ አጋፋሪ በንዴት እየተቀበሉት። ሕይወት አለፈ፣ ገዳይ ሆንኩ፣ የሞት እጅ ሆንኩ። እህል ቢዘሩት ይበቅል ነበር፣ ሕይወት ትታደስ ነበር። ግን ስንቅ ሲዘጋጅልኝ ለጭብጦ የተቆላው ኑግ ሞተ። ገደልኩት ወይም አስገደልኩት። የበሶ ገብሱንም እንዲሁ፣ የእንጀራ ጤፉንም እንደዚሁ። ብቻ ምን አለፋ እኔ ለመኖር ብዬ አንድ ጉርሻ ባኘኩ ቁጥር ለሞት ገድዬለታለሁ። አቤት ስንቱን ፈጀሁት! ወይኔ እንደሻው ይህ ቶስቶ አሳይ መንደር ውሻ! ናቅኩት፣ ጠላሁት ስል ለካስ ታጥቄ ሳገለግሎ ኖሬያለሁ። ዋ
ከአጭር ዝምታ በኋላ አሁን ወደ እኔ እንመለስ አሉ አጋፋሪ። እችን የመቃብር ወሬህን በጭራሽ አልወደድኳትም። አንተ ብታሸንፍ ወደ ሰው ኑሮ ልመለስ እችል የለም ምልህ ፀሐይ፣ ነፋስ፣ እህል፣ ጠጅ፣ የሴት ልጅ ውበትና የወንድ ልጅ ወግ ወዳለበት ዓለም ለመመለስ እችላለሁ። እንዴታ! ብቻ ግራ ጎኖን ያውሱኝ። ይኸውልህ ውሰደው። ቆሪጥ የአጋፋሪን ግራ ጎን ከገዛ ቀኝ ጎኑ ጋር እያቀናጀ ጎኔን እያዩ ምናልባት ሌባ እንዳይወስደው አላቸው። አይ አቶ ቆሪጥ፣ ከሬሳ አንሼ ግማሽ ሬሳ ሆኜ እያየኸኝ ጠብቅልኝ ትለኛለህ? ቆሪጥ የገዛ ግራ ጎኑን ከቀኝ ጎናቸው ጋር እየገጠመ አሁንስ አላቸው። በል እስቲ ቅናህ ወዳጄ። አይጠረጠርም አለና ቆሪጥ እንደ ፉከራም እንደ ቀልድም ዘራፍ የሆራው ዳኛ ቆሪጥ ዘለቀ ሞትን ከተረት የደባለቀ ዘራፍ ብሎ ሞትን ጉግስ ሊገጥመው በመውጣቱ ላይ እንዳለ ቆይ እስቲ ጎሽ አለ አንድ ደስ የሚል ድምፅ። አጋፋሪ ወደ ሰሙበት ዞር ቢሉ አቡነ ተክልዬ ራሳቸው በአንድ እግራቸው እዚያ ቆመዋል። አንተ ሞክሼ አሉ አቡነ ተክልዬ። አቤት ብፁዕ ሆይ፣ አንተ እዚህ ተጎልተህ ቆሪጥ የሚዋጋልህ ስለምን? በልተነስና አንተው ግጠመው፣ አገር አታሰድብ። ሞቻለሁ ይለኛል ደግሞ። ይልቅ ተነስ አሰዳቢ። ኦ ሽማግሌው ምን ነካቸው እያሉ ውስጡን ሞቻለሁ አልኮ በጠላ ትንታ ሞትኩ። እንኳን በጠላ ትንታ ለምን በጠበል ትንታ አይሆንም? በልኮ ተነስ። ሞቻለሁ እያልኮ ታዲያ ብትሞት ምንድነው? ብድግ ብለህ መሄድ ያቅተሃል? በዚህ ዕድሜህ ሞት ትልቅ ነገር መሆኑ ነው። በል ለዛሬ እንቶ የሆነው ሆነ። ከተነሳህ በኋላ ትገጥመዋለህ። አፈር አበላው ብቻ ልነሳ። አቡነ ተክልዬ ወደ ቆሪጥ ዞረው አንተ መቼስ ሞትን ጉግስ ለመግጠም ከቻልክ ማንንም ብታታልል ግድ የለህም አይደል? በል አሁን ግራ ጎኑን መልስለት። ቆሪጥ በዝምታ የአጋፋሪን ግራ ጎናቸውን መለሰላቸውና የገዛ ቀኝ ጎኑን ወሰደ። አቡነ ተክልዬ እያማተቡ በስመ አብ ወወልድ ወመንፈስ ቅዱስ ብለው የአጋፋሪን ሬሳ መስቀል ካሳለሙት በኋላ ተነስ አሉት። አጋፋሪ ብድግ ሲሉ የሬሳ ሳጥን ክዳኑ ግንባራቸውን መታቸው። አቤት የተሰማቸው ደስታ! አቡነ ተክልዬ ምንም እንዳልሰሩ ያህል መንገዳቸውን ቀጠሉ፣ አለፉ። አጋፋሪ እንደተጋደሙ ቆዩና ቆሪጥ በእኔ ፋንታ ሞትን ጉግስ ልትገጥመው ትፈልጋለህ አሉት። እርሷ አያገጥሙትም? ሥራ አጥቼ እንደሻው ከዚህ የተነሳ 7 ወንዝ እስኪሻገር እንኳን ለጉግስ ለሽንትም አይቆምም ልንገርህ። ግን እኮ አሁን ሞት ጉግስ ሊገጥመው ተዘጋጅቶ ይጠብቆታል። መላ መምታት ይኖርብናል። እንዴት ያለ መላ? ልብስና መልክ እንለዋወጥና እርሶን መስዬ ልግጠመው። ደግ ቆሪጥ የአጋፋሪን መልክ ለብሶ ለጉግስ ሲታጠቅ እሳቸው የገዛ መልካቸውን ከውጭ ሆነው አዩት። የገዛ ሰውነታቸውን በውጭ ዓይን ተመለከቱትና አይ መልክ፣ አይ ቁመና፣ አይ ሰውነት፣ አይ ጥላ ብለው ካሞጋገሱት በኋላ እኔ ምልህ ቆሪጥ አሉት። አቤት አጋፋሪ አለ ጋሻውን እያነሳ። መልኬን አደራ። አያስቡ፣ እንግዲህ እኔ መሄዴ ነው። ይሂዱ፣ ከግጥሚያው በኋላ ደርስቦታለሁ። በል ይቅና። አሜን አሜን አለና ቆሪጥ በታላቅ ድምፅ ጮሆ ዘራፍ እንደ ሻሙስ ገዳይ እያለ እየፎከረ የሬሳ ሳጥኑን ከውስጥ ብርግድ አድርጎት ወጣ። አጋፋሪ ቀስ ብለው ጭንቅላታቸውን ብቻ ብቅ አድርገው ቢመለከቱ ሞት ከወዲያ በኩል ጥቁር በጥቁር ለብሶ ጋሻና ጦሩን ጨብጦ ፍንጃል በመሰለ ነጭ ጅብ ላይ ተቀምጧል። አቤት ሲያምርበት! አይ ግርማው! አይ አቀማመጡ!
ሞት በዝግታ ወደ አጋፋሪ ገልመጥ ሲል ጊዜ መልኩ ቁርጥ እሳቸውን። በስመ አብ ወልድ መንፈስ ቅዱስ። አጋፋሪ ከመቅጽበት ጥልቅ ወደ ሳጥናቸው የፈራችን ሽላሊት ይመስል። አይ እሳቸው እንኳ ፈርተው አይደለም ላስብበት ብለው ነው እንጂ። እንዴ ያ ቆሪጥ መልኬን ለሞት ሰጥቶብኝ ይሆን እንዴ? ድሮውንስ ዛርን ማመን ከዛርም ዛር አንካሳ ዛር እያሉ እያሰቡ አሁንም ቀስ ብለው አንገታቸውን ብቻ ብቅ አድርገው ቢያዩ ቆሪጥ መልካቸውን እንደለበሰ በጭንበቅሏቸው በጠጅቱ እየጋለበ ይሸሻል። ሞትም ያንኑ መልካቸውን ለብሶ በነጭ ጅብ እየጋለበ ጦሩን ይሰብቃል። ዘራፍ አባ ጎተራ፣ ሞት አባ ሰብስብ፣ ሁሉን በተራ የሚሰበስብ ዘራፍ ብሎ እየፎከረ ወረወረ። ቆሪጥ መከተ። እፎይ እፎይ! እንደ ሻው ሲወረውር እንደ ሻው ሲመክት እንደ ሻው ተመለከተ። እንግዲህ እፎይ የሚለው ማን ነው? አጋፋሪ ይህንን ሲያስቡ ሞትና ቆሪጥ ተራ ተለዋውጠው ኖሮ ሞት በነጭ ጅቡ እየሸሸ ቆሪጥ በጠጅቱ እያሳደደ ወደዚያ ርቀው ሄዱ። እንጦጦን ረገጡ፣ ጋራውን ወጡ፣ አድማስን ተጠጉ፣ ዘለቁ፣ አድማስን አለፉ፣ ከአጋፋሪ ዓይን ተሰወሩ። አጋፋሪ የሳጥኑን ጎን ተደግፈው ይህን ሲመለከቱ ቆዩና እነ ቆሪጥ ሲሰወርባቸው ጊዜ ደረታቸውን ከግራ በኩል ሲጎረብጣቸው እንደቆየ ታወቃቸው። እጃቸውን ሰደው ደባብሰው ከለበሱት የቆሪጥ ቀሚስ ከውስጥ በኩል ከተለጠፈች ትንሽ ኪስ ውስጥ አንዲት ጭብጥ የማትሞላ ጠጣር ነገር አወጡ። ቢያዩዋት በጣም ትንሽ ግን በጣም ውብ ብርሌ ናት። ብሩህ ቅጠልያ ነገር ይዛለች። አፏ እንደ ጠጅጋን በጥንቃቄ ታሽጓል። አጋፋሪ በቀስታ ከፈቷት ብርሌይቱን። እንደገና አዩዋት። ቀስተ ደመና እንኳ ከነህብረ ቀለማቱ የእሷን ያክል አያምርም። አሸተቷት። አቤት መዓዛ! ቀመስ ዥው አድርገው ጠጧት። አጋፋሪ እንደሻው ዘብሔረ አዲስ አበባ ከጨለጧት በኋላ አፋቸውን እያጣጣሙ መዓዛው በትናጋቸው አድርጎ ሲሸታቸው እየተደሰቱ መርዝ ቢሆንስ ብለው አሰቡ። በጨረቃዊ ሳቅ እየተንከተከቱ አይችልም፣ ክፉ ነገር እንደዚህ ደስ ሊል አይችልም፣ ግን ትንሽ እንኳ ሳላስብበት ጭልጥ ማድረጌ ምን ይባላል እያሉ ሲያስቡ ሆታ ተሰማቸው። ከሩቅ ብዙ ጎረምሶች ዱላቸውን እያማቱ ለቡሄ ሲጨፍሩ ይመስላል። ዛሬስ በበጋ ሆነ እንዴ ቡሄው ሆ እያሉ በግማሽ ልብ ሲያስቡ ጉግሰኞቹ አሁንም አዙረው ኖሮ ቆሪጥ በጠጅቱ እየሸሸ ሞት በጅቡ እያሳደደ ከእንጦጦ አድማስ ወጥተው ወደ አጋፋሪ በኩል ሲጋልቡ አጋፋሪ ተመልሰው ወደ ሳጥናቸው ጥልቅ። ታዲያ እንዴት ነው ይሄ ነገር? የሳጥኑ እንጨት እንዴት ነው የማይከልላቸው? ጉግሰኞቹ አሁንም ወለል ብለው ይታዩአቸዋልሳ። ያቺ ብርሌ አይን ከፋች ኖራለች እንዴ? ቆሪጥ ሲሸሽ አድማስን እየታከከ የተራራዎቹን ጫፍ እየተከተለ አዲስ አበባን እንዲህ ወዲህ ትቶ ጋለበ፣ ሸመጠጠ፣ ኤረርን አለፈ፣ ጋለበ፣ ዝቋላን ዘለለ፣ አድማስ ሸሸገው። ሞት ፍንጃል ነጭ ጅቡን እየጋለበ ሲከተል ዝቋላን እዘላለሁ ሲል ጅቡ ተደናቀፈና ወደቀ። ሞት በዝቋላ ቁልቁለት ተንከባለለ። አጋፋሪ ውስጡን በደስታ እየሳቁ እሰይ እንኳን ምን ነው አቡዬ ጣዲቁ አግኝተውህ በክርን በደቆሱህና ለአንበሶቻቸውና ለነብሮቻቸው ራት ባደረጉ እያሉ ሲያስቡ ያ ቅድም ከሩቅ የሰሙት ሆታ አሁን አጠገባቸው ደርሶ ተሰማቸው። ሆያ ሆዬ ሆኖ ቃላቱ ለየት ያለ ነው። አውራጅ በጎረና ድምፅ እዚያ ማዶ ሲል ሞት ይላሉ ተቀባዮቹ። እሱ ኖሯል። አጋፋሪን ሆታ የተሰማቸው የመሰላቸው ዕጣን ያጨሳል ሞት፣ አጋፋሪ ሞት ይደግሳል ሞት እያሉ ብቅ አሉ። በምድሩ ውስጥ ለውስጥ ስፍር ቁጥር የሌላቸው ትሎች በህብረት እጥፍ ዘርጋ ፎቀቅ ጠጋ እያሉ እየጨፈሩ ለአጋፋሪ ተብሎ ወደ ተቆፈረው መቃብር ቀረቡ፣ ሆታቸውን እየቀጠሉ።
ያችን ድግስ ሞት ውጬ ውጬ ሞት በመቃብር ሞት ተገልብጬ ሞት ያች መቃብር ሞት አመለኛ ሞት ያላንድ ሬሳ ሞት አታስተኛ። ሆያ ሆዬ ጉዴ ስጋ ስጋ ይላል ሆዴ ሆያ ሆዬ ጉዴ ስጋ ስጋ ይላል ሆዴ ሆያ ሆዬ ጉዴ ሬሳ ሬሳ ይላል ሆዴ ሆያ ሆዬ ጉዴ ሬሳ ሬሳ ይላል ሆዴ ብለው እየተቀበሉ በእልፍ ማዕላፍ የሚቆጠሩ ትሎች ግንባር ቀደም ሆነው ሬሳው ሊጋደም ከነበረበት ስርፋ ደረሱ እና ድንገት ዝምታ ሆነ። ስጋውስ አለ አንዱ ችኩል ትል። አጋፋሪ ይጣልላችኋል አልተባልም ነበር እንዴ ብሎ ጨመረ ሌላው ገብጋባ። ኧረ ዘራችሁን የሚጥል ይጣለው ሟርተኞች፣ ጠኔም ወረሙራችኋል እንጂ አጋፋሪ እንደው አይገኝ። ሸቃባ ትላትል ሁሉ ኩምታ ይበላችኋል እንጂ ገና ነኝ እኔ እንደሻው ገና 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 ሲሉ ትሎቹ በበኩላቸው ሁሉም እኩል መነጋገር ስለጀመሩ ንግግራቸው ታላቅ ማጉረምረም ሆኖ ተሰማ። ከጥቂት ማጉረምረም በኋላ አንዳንዶቹ ከማጉረምረሙም በላይ ጮክ ብለው እሽ እሽ እስቲ ዝም በሉ፣ አይ እንደማመጥ ጎሽ ሲሉ ዝምታ ሆነ እና አንድ በርጅና የሚንቀጠቀጥ ድምፅ እንዲህ አለ። ጹሙ ጸልዩ ስንላችሁ ችላ ስትሉን፣ ንስሐ ግቡ ስንላችሁ ስትስቁብን፣ በዓላት አክብሩ ስንላችሁ ስትጥሱ፣ ይኸው መዓቱን ጀመረዋ። ገና ምኑን አይታችሁ? የከፈተውን ከርስ ሳይሞላው አያድርም የተባለው እኮ ትእዛዛቱን ስትጠብቁ ነው እንጂ አለዚያማ ሲል የሕፃን ልጅ ድምፅ አቋረጠው። ይሄው ስጋው። ትሎቹም አጋፋሪም ቢመለከቱ ከቁርጭምጭሚቱ ትንሽ ከፍ ብሎ የተቆረጠ እግር እዚያ ተጋድሟል። ጎረምሶቹ ትሎች ያንን እግር ሲሻሙ ያ በእርጅና የሚንቀጠቀጠው ድምፅ ተው፣ ይህ እግር አደገኛ ነው አለ። ሌሎቹ ትሎች ግን ማስጠንቀቂያውን ከምንም ሳይቆጥሩት ያን እግር ወረሩት። አጋፋሪ የገዛ እግሮቻቸውን በእጃቸው ዳሰሱ። አንድ እግራቸውን ሲያጡ ደነገጡ። እንደሻው ተበላሸ ሲሉና የቆሪጥን መልክ መልበሳቸውን ሲያስታውሱ እኩል ሆነ። ቢያጤኑት ግን ያ ትሎቹ የሚሻሙት እግር ሌላ፣ ያ እሳቸው የሌላቸው እግር ሌላ። ደግመው እፎይ አሉ፣ ተነፈሱ። ወይ የአዲስ አበባ ተረት አለ ያ ደስ የሚል ሳቂታ ድምፅ። ደራሲው ከወረቀቱ ቀና ቢል አቡነ ተክልዬ መቃብሩ አፋፍ ላይ ከአጋፋሪ ማዶ ቆመዋል። የሚመለከቱትም ወደ ደራሲው ነው፣ የሚያናግሩትም እሱኑ ነው። ለቀባሪው አረዱት አነሰና ለሟች አረዱት ሆነ እንዴ አሉ። ይህ የትሎቹ ሆያ ሆዬና የእግሩ ነገር ትንሽ አልበዛም አሉት ደራሲውን በቁጣ ሳይሆን በትዝብት ወይም በሂስ። ደራሲው በእፍረት አቀረቀረ። በልቡ ይቅርታ ብፁዕ ሆይ አለ። እኔ ምን ቸገረኝ አሉ አቡነ። ተረት መስማት ስለምወድ ተረትህን አታበላሸው አልኩህ እንጂ። ሌላም ይንገሩኝ ብፁዕ ሆይ አለ ደራሲው በትህትና። አታብዛ፣ አታንዛዛ። ተረትህን በዚህ ምዕራፍ ትጨርስ እንደሆነ ጨርስ። እኔ እንደሆንኩ ከእንግዲህ ተመልሼ በዚህ በኩል አላልፍም። ልብ አርግ። ተረት ውስጥ ከመመላለስ ሌላ ሥራ የለኝም መስሎሃል እንዴ? ይቅርታ ብፁዕ ሆይ አለ ደራሲው በልቡ። ምን ነው ሁላችሁም ብፁዕ ሆይ ባትሉኝ እንዴት እንደሚሰለች ባወቃችሁ እያሉ አቡነ ወደ አጋፋሪ በኩል ዞሩና እንደሻው አንተ ፈሪ ፍርፋሪ ምድጃ ቆፋሪ አሏቸው። ሞትን አንተው ራስህ ግጠመው ስልህ እሺ አላልከኝም ነበር? ሳይሆንልኝ ቀረ ብፁዕ ሆይ አይቀየሙኝ። ምን እቀየምሃለሁ? ታስቀኛለህ እንጂ። ምኔ ነው የሚያስቆ ብፁዕ ሆይ? ሞት መፍራትህ ነዋ። ደሞ ብፁዕ አትበለኝ። ታዲያ ምን ልበሎ ብፁዕ? ብፁዕ አትበለኝ አልኩህ እኮ። ታዲያ ምን ልበሎ ብፁዕ? አሉና አፋቸውን ያዙ።
አጋፋሪ ሞክሼ በለኝ። እሺ ሞክሼ ሆይ። ሞክሼ ሆይ ምን ነው እንደ ሰው ብታናግረኝ ጃል? ቅዱስ ነው ብዬ ነዋ። እሱማ የሰው ልጅ ሁሉ ቅዱስ ነው፣ አንተም ጭምር። ቅዱስ እንደሻው ልክ ነውና ቅዱስ እንደሻው ነህና። ይልቅ ስማኝ፣ ሞት እኮ ምንም አይደለም። ከሰማይ ተዘራን፣ ምድር በቀልን፣ መኸር ሲደርስ ወደ ሰማይ እንሰበሰባለን። ይህ ምኑ ያስፈራል? እሱስ አያስፈራም፣ ግን እኔ መሰብሰብ ይቅርብኝ። እንደ ቃርሚያ ቁጠሩኝና ናቅ አድርጋችሁ ተውኝ። እሺ ጎሽ የኔ ሞክሽዬ፣ እኔ እኮ አንቱን ስወድሁ ምን አለ ከሞት እንዳመልጥ ብትረዱኝ። የአገር ልጅ ሲረዳዳ ነው ጥሩ። ይበሉ ይንገሩኝ፣ ከሞት ማምለጫው በየት ነው? ምስጢር ነዋ። እሺ ይጠቁሙኝ፣ አይንገሩኝ፣ በእጁ ያመልክቱኝ። በሚወዷት ድንግል እመቤታችን ይዦታለሁ። አቡነ ተክልዬ ሳቃቸው አሸነፋቸውና መቃብሩ አፋፍ ላይ ቁጭ አሉ። አይ ያንተ ነገር በቃኝ ማለት የለችም። ቢበቃኝ እኮ በቃኝ ይል ነበር፣ ግን መኖርን የመሰለ ነገር እንዴት ብዬ በቃ ይልበል? እንዲያው ስሞትልሁ የኔ ሞክሽዬ፣ አፈር ስሆንልሁ ትንሽ ፍንጭ ትበቃኛለች። እችን ምታህል ፍንጭ ሞትን ማምለጫ በየት በኩል ነው? አቡነ ሳቃቸውን በስንት መከራ ከገቱ በኋላ ሳትሞት ወደ ሰማይ ቤት ልውሰድህ አሉ። የብርሃን ሰረገላ አለኝ፣ በሱ እንሄዳለን። እሺ እሱስ ጥሩ ነበር አሉ አጋፋሪ። ብቻ አይዞህ ተናገር። እንደኔስ ወደ አዲስ አበባ ብመለስ በወደድኩ። ከሰማይ ቤት አዲስ አበባ ይሻልሃል? 10 እጅ አሉ አጋፋሪ። የአዲስ አበባይቱ አድባር ይህን ሰምታ እልል አለች። የገደል ማሚቶ እልልታውን ተቀበለች። ምድረ ሀበሻ በእልልታ አስተጋባች። ስማ ሞክሼ አሉ አቡነ እልልታውን ሳይሰሙ። ሰማይ ቤት እኮ ራብ የለ፣ ብርድ የለ፣ ሐሩር የለ፣ ጦት የለ፣ ድካም የለ፣ በሽታ የለ፣ ምቀኝነት ሁሉ የለም። አውቃለሁ። ታዲያ ምንድን ነው? አጋፋሪ እንደማፈራሉና በጆሮ ልንገሮ አሉ። ብቻችንን ነን እኮ። ቢሆንም አቡነ በአንዱ እግራቸው ነጥረው መቃብሩን ተሻገሩና ወደ አጋፋሪ ጎንበስ አሉ። አጋፋሪ በሹክሹክታ ነገሯቸው። አቡነ በመገረም በ66 ዓመትህ ሲሏቸው እና 66 ዓመት ምንድናት አሉ። አጋፋሪ ዜማ እየለወጡ ይልቅ ይስሙኝ እስቲ ሞክሽዬ፣ ምናልባት ሞትን የምታባርር ትንሽ ድግምት መሳይ አያውቁም? አቡነ ተክልዬ በሳቅ እየተንከተከቱ ሆዳቸውን ይዘው ቁጭ አሉ። አጋፋሪ ሳቃቸውን እስኪጨርሱ ጠበቁና ትንሽ ልጅ የሚለማመጥ በሚመስል ዜማ ወይም ከሞት የምትሸሽግ ዕፀ መሰውር መሳይ ቅጠል አሏቸው። አቡነ ሳቃቸው አላናገር አላቸው። ወይም ምናልባት ምድር ላይ አንድ ስርፋ አይኖር ይሆን ሞት የማይደርስበት? ምን አለ ፍንጭ ብጤ ቢሰጡኝ። ሞክሽነታችን ለመቼ ነው? በዚያም ላይ የአገር ልጆች። ይልቅ እያሳክ የመጣሁበትን ቁም ነገር አስረሳኸኝ አሉ አቡነ። ቆሪጥ ማን እንደሆነ አውቀኸዋል? መጀመሪያ ሳየው እርስዎን መስሎኝ ነበር። አቡነ ሳቃቸው ድንገት ጠፋ። ሲያስቡ ቆዩና እኔን ይመስላል። እኔ የሠራሁትን ያፈርሳል፣ የተከልኩትን ይነቅላል እና ዝም ይሉታል እንዴ? ታዲያ ምን ላርገው? ሰው እኮ ራሱም ፈራሽ ነው፣ ስራውም ፈራሽ ነው። በምድር ላይ ቋሚ ነገር የለም፣ ሁሉም ኃላፊ ነው። ምን ሊያፈርስ ነው እንግዲህ አሉ አጋፋሪ። እዚያ አካባቢ የተከልኳቸው ደብረ ሊባኖስና የይኩኖ አምላክ ዙፋን ናቸው። ወይ አንዱን ወይ ሁለቱን ሊያፈርስ ይሆናል። ያ የሚያፈርሰው ነገር ግን ካንተ ጋር የተያያዘ ነው። አለዚያ ላንተ እኔን መስሎ አይታይህም ነበር። እንዴት ከኔ ጋር ይያያዛል? እንጃ ጊዜው ሲደርስ እናውቀዋለና
አጋፋሪ ለራሳቸው እያሰቡ ታዲያ የሰሩትን ሲያፈርስ እንዴት አይከለክሉትም አሉ። የሙጥኝ ማለት ያህል ጊዜው ካልደረሰ አፈርሰውም እኮ። በዚያ ላይ ደግሞ አስታውስ፣ እኔም የእሱ አፍራሽ ነኝ። 8ኛው ሺህ አልፎ ዓለም እንደገና ስትታደስ ያኔ ደግሞ መስራት መትከል የእሱ ተራ፣ ማፍረስ መንቀል የኔ ተራ ይሆናል። ዓለም እንደገና ትታደሳለች አሉ አጋፋሪ፣ አይናቸው በተስፋ እየተቁለጨለጨ። አሁን እኛ እንደገና እንኖራለን። አቡነ አልተናገሩም። አጋፋሪ ዝም ብለው ቆዩ። ስማ አሉ አቡነ፣ የቆሪጥ መምጫው የኔ መሄጃዬ ደረሰ። ከእንግዲህ በምንም ሰዓት ቢሆን ሞክሸው ብዬ ስጠራህ፣ 3 ስጠራህ በስመ አብ ወወልድ ወመንፈስ ቅዱስ እያልክ ወደ 6ቱም አቅጣጫ እንድታማትብ። 6ቱም አቅጣጫ? ቀኝ፣ ግራ፣ ፊት፣ ኋላ፣ ላይ፣ ታች። ገባኝ። ከዚያ በተቻለ ፍጥነት ለብቻ ሁንና በገናህን አንስተህ ደርድር። በቅኝቱ ውስጥ መልእክት ተውልሃለሁ። በል ሄድኩ፣ ደህና ሁን አሉና አቡነ ተክልዬ አጋፋሪን በመነኮሳት ደንብ ትከሻና ትከሻቸውን ስመዋቸው መስቀላቸውን አሳልመዋቸው ሊሄዱ ሲሉ አጋፋሪ እኔ የምልዎት ሞክሼ አሏቸው። ወይ የሞት መድኃኒት ሳያመላክቱኝ ዝም ብለው መሄድ ሆኖ? አቡነ አልፈው ከሄዱ በኋላ ሳቃቸው ይሰማ ነበር። ገና የአቡነ ሳቅ ጨርሶ ሳይጠፋ ቆሪጥ በአንድ እግሩ እየነጠረ መጣና ጉድ ተሰራን አጋፋሪ አላቸው። ምን ነው? ሞትን ገደልኩት። አጋፋሪ ጆሮአቸውን ሊያምኑትም ፈለጉ፣ እንዳያምኑትም ፈሩና ምን አልክ አሉ። ሞትን ገደልኩት፣ ወንብዬ ሳይሆን ገደልከው፣ ሞተ። አሁን እንዲያው ሙትት እንዲያው ድብን ድርቅ አለ ቆሪጥ። አጋፋሪ እየሳቁ ተነስተው ቆሪጥን አቅፈው ሳሙት። ተመስገን መድኃኔ ዓለም አለቆ። ምን አልክ አሉ አጋፋሪ ሳቃቸውን እየሳቁና አይናቸውን እየከፈቱ። ተመስገን መድኃኔ ዓለም አልኳ አሏቸው ወዳጃቸው ደጃዝማች ዳኛቸው። እኔማ ሞትክ ብዬ ተስፋ ቆርጬ ነበር። አጋፋሪ አይናቸውን መልሰው ዘጉ። አሰቡ። መልሰው አይናቸውን ከፈቱ። ደጃዝማች ዳኛቸው ከላይ ወደ ታች ያያቸዋል፣ እምባ ባዘሉ አይኖች። እሳቸው ወለሉ ላይ ተንጋለዋል። ምን ሆንኩ አሉ አጋፋሪ። ወንድሜ ሲያቀብጠኝ በግድ ጠላ ካልጠጣህ ብዬ ይዤህ ትናለኝ አሉ አጋፋሪ በፈገግታ። እሳ ታዲያ እኔ እንደሻው ነኝ በትንታም ሞት? እንኳን ትንታ ነጎድጓድ አይገድለኝም ልንገርህ። ገና ነኝ እኔ እንደሻው ገና እያሉ ተነስተው ጓደኛቸውን ተሰናብተው በጭን በቅሏቸው ተቀምጠው የሳምንት ስንቅ የተጫነ በቅሏቸውን አስከትለው ወደ እንጦጧቸው አመሩ። ተጻፈ መጋቢት 1969 ዓመተ ምህረት